አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ምሳሌ ምዕራፍ 4 ቁጥር 23። ዓይናችሁን ዝጉና የተረጋጋ ትንፋሽ ውሰዱ። የልባችሁን ሸክም በእግዚአብሔር እጅ ውስጥ አድርጉ። ሕይወት ሁልጊዜ በአበረታቾች መካከል አትኖርም። አንዳንድ ጊዜ ልክ እንደ ንጉሥ ዳዊት ልባቸው በምሬት፣ በቅናት ወይም መጠቀሚያ በሆኑ ሰዎች እንከበባለን። ዳዊት ይህንን ስቃይ ያውቀው ነበር። ሳኦልን በታማኝነት አገልግሏል። ለማረጋጋት ሙዚቃ ተጫውቶለታል። ጦርነቱንም ተዋግቷል። ንጉሥ አድርጎም አክብሮታል። ሆኖም የሳኦል ቅናት ወደ መርዝ ተለወጠ። በፍቅር ፈንታ ጦሩን ወረወረ። ከምስጋና ይልቅ ውሸትን አሰራጨ። ዳዊት ግን የሳኦል መርዝ የራሱ እንዲሆን አልፈቀደም። የሸሸው በፍርሃት ሳይሆን በጥበብ ነበር። በእግዚአብሔር ፊት መደበቅ እንጂ በጦር አለመታገልን መረጠ። በዋሻና በምድረ በዳ ስሙ ሲዘባበትና ሕይወቱ ሲታደን ዳዊት ድምፁን ከፍ አድርጎ ይጸልያል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እያለ። ምናልባት በመርዛማ ሰዎች ልትከበቡ ትችላላችሁ። ነገር ግን በእግዚአብሔር የተተዋችሁ አይደላችሁም። ዋሻው መቅደስ ሊሆን ይችላል። ምድረ በዳው የአምልኮ ስፍራ ሊሆን ይችላል። ከዳዊት ሕመም እስከ ዛሬም ድረስ ልብን የሚፈውሱ መዝሙራት ወጥተዋል። ዳዊት ብቻ አይደለም፣ ነህምያ የኢየሩሳሌምን ግንብ መልሶ ገነባ። ፌዘኞችና ውሸታሞች ገጠሙት። ስድብ ወረወሩ፣ ወሬ አወሩ፣ ማለቂያ ወደ ሌለው ክርክር ሊጎትቱት ሞከሩ። ነህምያ ግን ታላቅ ሥራ እየሰራው ነው እንጂ መውረድ አልችልም በማለት አጥብቆ መለሰ። ዓይኖቹ በአምላክ ሥራ ላይ ያተኮሩ ስለነበር መርዛማ በሆኑ ድምጾች ትኩረቱ አልተከፋፈለም። ኢየሱስም እንደዚሁ ቃሉን በማጣመም በሐሰት ከከሰሱትና በሕይወቱ ላይ በሚያሴሩ ፈሪሳውያን መካከል ተመላለሰ። ነገር ግን ምሬታቸው ወደ ነፍሱ እንዲገባ ፈጽሞ አልፈቀደም። አንዳንድ ጊዜ በጥበብ፣ አንዳንድ ጊዜም በዝምታ፣ ብዙ ጊዜ በመራመድ መለሰ። ልቡ የአብ መሆኑን ያውቅ ነበር። እናም ምንም አይነት መርዛማ ድምፅ ተልእኮውን ሊለውጠው አልቻለም። ኢየሱስ በራሱ ክበብ ውስጥ እንኳን አሳልፎ የሰጠውን ይሁዳን ተሸክሟል። ይሁን እንጂ የይሁዳ ክህደት የኢየሱስን ሰላም ፈጽሞ አልተጋፋም። ልቡን ለአብ ፈቃድ አስረከበ። በዚያች ሌሊት በጌቴሰማኒ ምስጢሩን አሳይቶናል። በእነዚያ ባቆሰሉን ሰዎች ስንከበብ ለእግዚአብሔር ሰጥተን እንነሳለን እንጂ በመራራነት አይደለም። መንገዱን አይታችኋል? ዳዊት ከበቀል ይልቅ አምልኮን መረጠ። ነህምያ ከመዘናጋት ይልቅ ትኩረትን መረጠ። ኢየሱስ ሰላምን መረጠ። እና እናንተ ደግሞ እንዲሁ ማድረግ ትችላላችሁ። ስለዚህ አሁን እጃችሁን ልባችሁ ላይ አድርጋችሁ እነዚህን ቃላት ተናገሩ። ጌታ ሆይ፣ ልቤን ደግሜ ሰጥቼሃለሁ። ከመራራ መርዝ ጠብቀው፣ ከምቀኝነት ሸክም ጠብቀው። በሚያስፈልገኝ ጊዜ እንድሄድ አስተምረኝ። መቆም ባለብኝ ቦታ ጸንቼ እንድቆም አስችለኝ። መርዛማነት ሳይወርሰኝ መውደድን አስተምረኝ። እንደ ዳዊት መደበቂያዎቼ የጸሎት ስፍራ ይሆኑ። እንደ ነህምያ አንተ በሰጠኝ ታላቅ ሥራ ላይ እንዳተኩር፣ እንደ ኢየሱስ አንተን ብቻ እንድጠብቅ እርዳኝ። የእርሱ መገኘት አሁን በዙሪያችሁ እንዳለ ይሰማችሁ። በመርዛማ ከበባዎች ውስጥ አትያዙም፣ በእግዚአብሔር እጆች እንጂ። መንፈሱ ጋሻችሁ ነው፣ ቃሉ መከላከያችሁ ነው።
ፍቅሩም እናንተን ለማውረድ ከሚሞክር ድምፅ ሁሉ በላይ ያነሳችኋል። በሰላም ረፉ።